በሰው ፊት ቅዱስ መስሎ ለመታየት እየታገልክ ይሆን? ነገር ግን ማንም በሌለበት በብቸኝነት ሰዓት ልብህ በምን እንደሚሞላ ታውቃለህ? በዚህ በሚያታልል ዓለም ውስጥ ንጹሕ ልብ ይዞ መኖር እውነት ይቻል ይሆን? በሰው ፊት ቅዱስ መስሎ ለመታየት በመታገል ብቻ ንጹሕ ልብ አይፈጠርም። ንጹሕ ልብ የሚሠራው በየቀኑ ራስን ለእግዚአብሔር አሳልፎ በመስጠት ነው። ወደ ልብ የሚገባውን ነገር በጥንቃቄ ጠብቅ። በቃሉ ውስጥ ስር ስደድ። ስትሳሳት በፍጥነት ተመለስ። ዓይኖችህንም ሁልጊዜ በክርስቶስ ላይ አድርግ። ዓለማችን በኃጢአትና በተሳሳተ መንገድ በተሞላችበት በዚህ ዘመን የአንተ ሕይወት አሁንም ከእግዚአብሔር ጋር ትክክለኛ የሆነ ግንኙነት መመስረት ይቻላል የሚለውን ማመልከቻና ምስክር መሆን መቻል አለበት። ዛሬ ንጹሕ ልብን ለመገንባት የሚረዱን 7 ወሳኝ ደረጃዎችን አብረን እንመለከታለን። እስከ መጨረሻው አብረን ቆይ። አንደኛ፣ ወደ ልብ የሚገባውን ነገር በጥንቃቄ ጠብቅ። መጽሐፍ ቅዱሳችን በምሳሌ መጽሐፍ ምዕራፍ 4 ቁጥር 23 እንደዚህ ይላል፣ አጥብቀ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና። ልብህ የሚቃኘው ሁልጊዜ በምታየው በምትሰማውና አእምሮ እንዲያሰላስል በምትፈቅድለት ነገር ነው። አእምሮህን በምን እንደምታዝናናው በጥንቃቄ ምረጥ። ምክንያቱም ሁልጊዜ የምትመገበው ነገር በስተመጨረሻው ፍላጎትህንና ባህሪህን ይቀርጿል። ሁለተኛ፣ አእምሮህን በእግዚአብሔር ቃል ሙላው። በመዝሙረ ዳዊት ምዕራፍ 119 ቁጥር 11 ላይ እንደዚህ ይላል፣ አንተን እንዳልበድል ቃልህን በልቤ ሰወርሁ። ጨለማን ማሸነፍ የምትችለው ዝም ብለህ በመሸሽ ሳይሆን ልብህን በብርሃን በሆነው የእግዚአብሔር ቃል በመሙላት ነው። የእግዚአብሔር ቃል አእምሮን እንዲቆጣጠር በየቀኑ ደግሞ ቃሉን አጥና። በየቀኑ ደግሞ የእግዚአብሔርን ቃል አሰላስል። ቁጥር 3፣ መንፈሳዊ ሕይወትን ከሚያደክሙ ነገሮች ሽሽ። መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹሕም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል። እኔ ጠንካራ ነኝ መቋቋም እችላለሁ በማለት ብቻ ወደ ፈተና አትቅረብ። ከእግዚአብሔር የሚለዩህን ቦታዎች፣ ልማዶች፣ ሁኔታዎች፣ ሰዎች ለይተ እወቅ። ከእነርሱም ለመሸሽ ድፍረት ይኖረ። ያኔ ራስህንም የሚሰሙህንም ታተርፋለህ። ቁጥር 4፣ ሐሳብህና ምኞትህን በእግዚአብሔር ፊት ፈትሽ። መዝሙረ ዳዊት ምዕራፍ 139 ቁጥር 23 እስከ 4 እንደዚህ ይላል፣ አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። ትክክለኛውን ነገር በተሳሳተ ምስጢራዊ ምክንያት ማድረግ ይቻላል። እግዚአብሔር ልብህን እንዲመረምር ትዕቢትንም፣ ቅናትንም፣ የራስ ወዳድነት ምኞትንና የተሸሸገ ቁስልን እንዲያወጣልህ ጠይቀው። ንጹሕ ሕይወት የሚጀምረው ለመታረቅ ፈቃደኛ ከሆነ ልብ ነው። 5ኛ፣ ጓደኞችን በጥበብ ምረጥ። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 እንደዚህ ይላል፣ አትሳቱ፣ ክፉ ባልንጀራነት መልካሙን አመል ያጠፋል። በጣም የሚቀርቡ ሰዎች በአስተሳሰብህና በውሳኔ ላይ ትልቅ ተጽዕኖ አላቸው። ወደ ጽድቅ የሚያበረታቱ፣ እምነትህን የሚያንጹና ክርስቶስን መስለ እንድታድግና እንድትኖር እውነተኛ ፍላጎት ያላቸውን ሰዎች አጥብቀህ ያዝ። ከእነርሱ ጋርም ጓደኝነትንና ወዳጅነትን አድርግ። ቁጥር 6፣ ስትሳሳት በፍጥነት ንስሐ ግባ። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፅ ሁሉ ሊያነጻን የታመነና ጻድቅ ነው። ንጹሕ ልብ ማለት በፍጹም አትሳሳትም ማለት አይደለም። ስትሳሳት ከእግዚአብሔር አትሸሸግ። የእፍረት ስሜት ከሱ እንዲያርቅህ አትፍቀድ። ኃጢአትህን ተናዘዝ፣ ይቅርታውን ተቀበል። ስህተቱን ላለመድገብ የሚያስፈልገውን ለውጥ አድርግ። 7ኛ፣ ዓይኖችህን በኢየሱስ ክርስቶስ ላይ አድርግ። የዕብራውያን መጽሐፍ ምዕራፍ 12 ቁጥር 2 ላይ እንደዚህ ይላል፣ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን እንመልከት። ትኩረት በክርስቶስ ላይ በበዛ ቁጥር ከእርሱ የሚለዩ ነገሮች ያላቸውን ሳቢነት እየቀነሰ ይሄዳል። ሐሳብህን ሁልጊዜ ወደ እርሱ ሐሳብ
ወደ ቃሉና ላንተ ወዳለው ዓላማ ላይ አድርግ። ይህ ትምህርት ከጠቀመህና መንፈሳዊ ሕይወትህን የሚያሳድግ መስሎ ከተሰማ በኮሜንት ሴክሽን ላይ ጌታ ሆይ ንጹሕ ልብን ፍጠርልኝ ብለህ ጻፍ። ይህንን መልእክት ለሌሎች እንዲደርስ ላይክ፣ ሼር ማድረግ ፈጽሞ አይረሳ። እንደዚህ አይነት መንፈሳዊ ትምህርቶች እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረግ አይዘንጋ። ወዳችኋለሁ። ተባረኩ።